ሁላችሁንም አንድ ጥያቄ ጠይቃችኋለሁ። የምጠይቃችሁን ጥያቄ ግን ትመልሳላችሁ። ከዛ በኋላ ወደ ብሩክ እንሄዳለን። ጥላቻን እዚህ ቤት ውስጥ የሚደግፍ ሰው እጅ አውጣ። የከባድ ነው ያላችሁት ጉዳይ እነ ሚኪ የሚያነሱት ኮምፕሌክስ ነው፣ አስቸጋሪ ነው የምትሉት ጉዳይ እስቲ ጥላቻን የሚደግፍ እዚህ ቤት ውስጥ ካላችሁ መካከል ልጃችሁ ብታፈም ደስ ይለኛል። ወደ 70 80 50 ምን ሰዎች አለ እንደው ፕሊስ አሳዩ። ጥያቄ በዛው እንዲነሳ ጥያቄ በዛው እንዲያደርሱት ጥላቻን አልደግፍም። ግን ቅድም ሚኪም እንዳለው የኢትዮጵያ ታሪክ ጠቅላላ ቪክቲም ፐርሰናሊቲ ነው። ቪክቲም ደግሞ ጀስቲስ ይፈልጋል አይፈልግም? እርሶ ይመልሱት። ይፈልጋል። አንድ ሰው እኔ አሁን ለምሳሌ በብሔሬ በቤተሰቤ ተጎድቻለሁ። የዛን ቀን ስለጻፍኩኝ ደብዳቤ ስለጻፍኩኝ ጥላቻዬ ከውስጤ ኒውትራል ሊሆን ይችላል ሊሆን አንድ ላይ ይመልሱት። ይሄ አሁን የሺጋ ብቻ የተነሳበት ሀሳብ ሀገሪቷ ያለችበት ቁስል ላይ ነው ሄዶ የወደቀው። በጣም ከባድ ነው። ይሄን ያነሳው ሀሳቡን ያነሳው ሰው በጣም አምቢሽየስ ስፒሪቹዋሊ በጣም መልካም ነገር የሚወድ ሊሆን ይችላል። ግን አገሪቷ ያለችበትን ነባራዊ ሁኔታ ፖለቲካል፣ ኢኮኖሚካል ሲቹዌሽኑ የቪክተር ፐርሰናሊቲው ሰው የተጎዳበትን እርቀት ፈጽሞ ያልተረዳ ነው። አልገባውም። ይሄውን ሲሆን አፕሊኬብል ይሆናል ወይ ሲታይ በጣም ደስ የሚል ፍላወር ነው፣ በጣም ፍሎሪሽ የሚያደርግ ግን አፕሊኬብል ሲሆን ማንን ይጎዳል? ምን አጌነስት ሊሆን ይችላል? አንድ ሁለተኛ ደግሞ የሺጋ ብቻ አይዞሌትድ ሆኖ ከመንግስት የቆመ ድርጅት እንደሆነ ስለምናውቅ ልክ አሁን ሲገባበት ደግሞ ብራንድ አይደንቲቲውን እንዲያጣም ያደርገው። አዘ ሴም ታይም ጥላቻን የሚደግፍ ሰው የለም፣ ግን ፕሮሰሱና ሪዛልቱን አያመጣም ነው ሚኪ የሚለው። ሌሎችም ያሉት ሌሎችም እንድትረዱት ነው። አሁን ይሄንን መረዳት ማለት የገባችሁበት ጉዳይ በጣም ጥልቅ ነው፣ ዲፕ ያለ ጉዳይ ነው። ያንን ዲፕ ጉዳይ ደግሞ ማስወገድ የሚፈልግ ደግሞ አፕላይ መደረግ የሚፈልግ ከሆነ ደግሞ ፕሮሰሱ ጀስቲፋይ ጀስቲስ የሚፈልግ ጉዳይም ነው። አዘሴም ታይም እንግዲህ ይሄ መስሪያ ቤት ቦርድ አለው በነገራችን ላይ። ኦኬ እነዚህ ቦርዶች ምናልባት በዋነኝነት 3 ግራንድ ኢቨንቶችን አንድ ደግሞ ሌላ ፕሮዳክታችን ልናስተዋውቃችሁ እግረ መንገድም ደግሞ በቴክኖሎጂ ዘርፍ ከፊኒክስ ኢትዮጵያና ያሜንት አሁን እንዳያችሁት የተፈራረሙት ፊርማ አለ። እሱን በተመለከተ አጠቃላይ ምን ልናደርግ አስበናል የሚለውን የተወሰነ ማብራሪያ እንሰጣችኋለን። የመጀመሪያው ለተከታታይ 3 ጊዜ የተከበረው የሺጋ ብቻ ካርኒቫልና ኤክስፖ ዘንድሮ ጥር 17 2017 ዓ.ም የአፍሪካ ታላቁ የሰርግ ድግስ በመሰኘት ከአፍሪካና ከኢትዮጵያ ሙሽሮች በተገኙበት በሰፊ ሁኔታ መከበሩ ይታወሳል። ይህም ከሁሉም የኢትዮጵያ የልብ ርቀት አድዋ 00 ተነስቶ ሁሉም ኢትዮጵያኖች፣ ብሔሮች፣ ብሔረሰቦች በቋንቋቸውና በባህላቸው ተወክለው የራሳቸውን አበርክቶና ማንነት በሚያሳይ መልኩ ቤተሰብን እየመሰረቱ ሀገር የገነቡበት ሁነት ነው። ደግሞም ከዚህ ልፍ ሲል ኢትዮጵያ የፓን አፍሪካኒዝም ጀማሪ የአፍሪካ ወንድማማችነትና እህታማችነት መስራች ወይም ደግሞ የፍራተርኒቲ ሀሳብ ጀማሪ እንደመሆኗ መጠን ሁሉም አፍሪካውያኖች ወደ ኢትዮጵያ መጥተው ኢትዮጵያ የድህነት የግጭት ማሳያ ሳትሆን የመተሳሰብ የቤተሰብ መመስረት የትዳርና የጥምረት ምሳሌ እንደምትሆን የታየበት ኢቨንት ነው። ከዚህ ኢቨንት ባሻገር ያለንን ተሞክሮዎችን ግምገማ በማድረግ አጋር አዘጋጅ አካላቶችን የሚዲያ አካላቶችን ፊድባክ በመሰብሰብ በቀጣይ በ2018 ጥር 17 ቀን የሺጋ ብቻ ካርኒቫልና ኤክስፖ ከተለያየ አህጉር የሚመጡ ሰዎችን ጥንዶችን ባማከለ መልኩ የጋብቻ ስነስርዓታችን ይፈጸማል። ኢትዮጵያ የዓለም ቤት ትሆናለች የሚል መሪ ቃል ነው የሚኖረን። የዓለም ጥንድ ሙሽሮች ተሰባስበው ወደ ሚት ሀገር ኢትዮጵያ ይመጣሉ። ኢትዮጵያ ልጆቿን ትድራለች። በዓለም መድረክ እንደገና የዓለም ቤት በመሆን የምትሰየምበት መርሃ ግብር ነው ያለው። ከዚህ ቀን ጀምሮ ማለትም ይህ ጋዜጣዊ መግለጫ ከተሰጠበት ቀን አንስቶ የሬጅስትሬሽን የምዝገባ ስራው የሚካሄድ ይሆናል። ያሜንት በከፍተኛ የቴክኖሎጂ አቅም በከፍተኛ የሰው ኃይል ወደ ምዝገባ ይገባል። ለኢንተርናሽናል ሶሳይቲዎች የሚሆን ደግሞ አጠቃላይ የምዝገባ ፕላትፎርም እና የኢቨንት ማኔጅመንት ሲስተም ከፊኒክስ ኢትዮጵያ ሶሉሽን ጋር በመሆን ከፍተኛ የቴክኖሎጂ አቅም ያለው አቅርቦትን አዘጋጅተናል። ከዓለም የሚመጡ ሙሽሮችን ኢትዮጵያ ለመቀበል የምትሰናዳበት የጊዜ ደወል ዛሬ አበሰርን መሆናችን እንገልጻለን። ወደ ሁለተኛው ፕሮጀክታችን ስንሻገር ለመጀመሪያ ጊዜ ላውንች የምናደርገው ፕሮጀክት ነው የሚሆነው
የሺ አኒቨርሳሪ ወይም ደግሞ የሺ በዓል ይሰኛል። ይህኛው ከ15 ዓመት በላይ በትዳር የቆዩ ትዳራቸውን በብዙ ፈተናዎች መካከል ያለ ፍች ያሳለፉ የነገን ቀን ለማየት ዛሬ ላይ የገጠማቸውን የህይወት ስንክሳሮች በምክክርና በቤተሰባዊነት አሻግረው በእነሱ በኩል ሀገር እንዳትፈርስ ሀገር እንዳትዘም ያደረጉ ጥንዶችን አኒቨርሳሪያቸውን የምናከብርበት ፕሮግራም ነው። ያኔም ኢትዮጵያ አኒቨርሳሪ ታከብራለች። እናንተ ቤተሰባችሁን አቆይታችሁ ሀገር ስላቆያችሁልን እናመሰግናለን እንላለን። በዚህ ፕሮግራም ውስጥ ላይ 3 አበይት ፕሮግራሞች ይኖሩናል። ለመጀመሪያ የምናደርገው የኢትዮጵያን እድሜ ጠገብ የትዳር ጥንዶችን እንፈልጋለን። ይህ በሚዲያ ካምፔን ጭምር የታገዘ ነው። 90 ዓመት 100 ዓመት በትዳር የቆዩ የኢትዮጵያ ረጅም እድሜ የትዳር ባለጠጎችን ከፈለግን በኋላ የተገኙ ሰዎች የኢትዮጵያ የትዳር አባትና የኢትዮጵያ የትዳር እናት የሚል አዋርድ ይሰጣቸዋል። ይህ ደግሞ በኢትዮጵያ ቤተሰብ ማዕከል ምስረታችን ቀጥሎ ደግሞ በአፍሪካ ቤተሰብ ምስረታ ባህላችን ጋር አያይዘን በየዓመቱ የኢትዮጵያ የቤተሰባዊነት አባትነትና እናትነት ማዕረግ ልክ የኖርዌጂያን ፋሚሊ በሰላሙ ዘርፍ ያበረከቱ በምርምር ዘርፉ ላይ የፊት መስመር የመሩ ሰዎችን በየዓመቱ እየጠሩ ላበርክቷችሁ እሰይ ብለናል፣ ዓለም በእናንተ በኩል ቀጥላለች ለማለት አበርክቷቸው እንደሚያሳዩት ሁሉ የኢትዮጵያን ደጋጎቹን የምናጮክበት ከፍ የምናደርግበት መርሃ ግብር ይሆናል። ይሄ የአፋላጊ ስነ ስርዓቱ አፋላጊው ከፍተኛ ብር ሽልማት ያገኛል። ተፈልጎ የተገኙትም ሰዎች ከፍተኛ ብር ሽልማት ያገኛሉ። በዚህ አጋጣሚ ምርትና አገልግሎታችሁን ለማስተዋወቅ ለምትፈልጉ በሚዲያ አጋርነት ከኛ ጋር የምትቆሙ ከመንግስት አካልም ከአጠቃላይ መንግስት አካል ሆናችሁም ድርጅት የቤተሰብ ጉዳይ ያሳስበናል የምትሉ አፋልጉን። ረጅሙን የኢትዮጵያ የከበረ የትዳር ጥንድ አብረን አግኝተን አብረን እንሸልማለን። ቤተሰባዊነት በእነዚህ ሰዎች በኩል ይቀጥላል የሚል መርሃ ግብር ነው ያለን። ከዚህ ባሻገር የኢትዮጵያ የቤተሰብ ሀብት ጅማሬ ሆነውን በእነዚህ በሚገኙት ጥንዶች አሻራ ይቀመጣል። የተሰበሰቡት 1000 አኒቨርሳሪውን ከመሰብሰባችን በፊት #ዊሳይን ወይም ደግሞ #ፈርመናል የሚል የሚዲያ ካምፔን የምንጀምር ይሆናል። ይህም ማለት በታዋቂነት የሚገኙ ፖለቲከኞች፣ የሚዲያ አካላት፣ አርቲስቶች፣ የተለያየ ማህበራዊ አበርክቶ ያላቸው ሰዎች ከ15 ዓመት በላይ የሞላቸው እኛ ፈርመናል እናንተስ የሚሉበት ካምፔን እናዘጋጃለን። ይህንን ሁሉም የፖለቲካ አቋም ያላቸውን የፖለቲካ ፓርቲ መሪዎች፣ የተለየ አስተሳሰብ ያላቸው አሳቢያኖች፣ የማህበረሰብ መሪ የሆኑ ማህበረሰቡን ከፊት ቆመው የመከሩ ያማከሩ ሰዎችንም ጭምር የምናካትትበት ነው የሚሆነው። እናንተም ከዛሬ ጀምሮ #ዊሳይን ትላላችሁ። እኔ ለማለት ድንገት 15 ዓመት ስላልሞላኝ ነው። የሞላችሁ በሙሉ #ዊሳይን እያላችሁ እንወጣለን። የነዚህን ሰዎች የእጅ አሻራ እንሰበስባለን። የኢትዮጵያ ከ15 ዓመት በላይ ኢትዮጵያን የማቆየት ምሳሌ አድርገናቸው በሐውልታችን ላይ የምናካትታቸው ይሆናል። ይህኛው የሺ አኒቨርሳሪ የተሰኘ ፕሮግራማችን ነው። እሱም የሚካሄደው ሰኔ 1 ቀን 2017 ዓመተ ምህረት ልክ ክረምቱ ከመግባቱ በፊት ፍቅር እያጋባን ለሚቀጥለው ዓመት የምናደርገውን የአደይ ወራታችንን በኢትዮጵያ የቤተሰባዊነት በዓል ለመቀበል የምናደርገው ዝግጅት ነው። ዘንድሮ በኢትዮጵያ እንጀምራለን፣ ቀጥለን ማማ አፍሪካ እንላለን። ዓለም የሁላችን ቤት ነው፣ ሰማይ ጣራችን ነው፣ ምድር ደግሞ መረገጫችን ነው። ሁላችን ያለ ቤተሰብ ነን ብለን ደግሞ ዓለማዊነትን እየሰበክን በሚቀጥለው 3ኛ ዙር ደግሞ ወደሱ የምንሸጋገር ይሆናል። 3ኛው እንደ አዲስ ላውንች የምናደርገው እንደ ያሜን ጥላቻ ቀበራ የተሰኘ አንድ ኢቨንት አለን። ይህንን ኢቨንት ምን መልክ እንደሚኖረው ስለ መልኩ ጥቂት ገለጻ አድርግላችኋለሁ። ይህኛው በኢትዮጵያ ታሪክ ውስጥ ላይ ሰው ሲቀበር ጥቁር ተለብሶ ዋይ ዋይ እየተባለ በሀዘን በልብ ስብራት ውስጥ ላይ ሰው ይቀበራል። ይህኛው ቀበራ ግን የምናደርገው የኢትዮጵያ ትልቁ የሬሳ ሳጥን ይዘጋጅና እንደ ብሔር ጥላቻ ውስጥ የከተተን እንደ ሀሳብ ጥላቻ ውስጥ የከተተን ጥላቻ ከሀሳብም አይጀምርም፣ ከድርጊትም ብቻ አይገለጽም። በልቦናችን ውስጥ ላይ አለመውደድ መቻል በራሱ ጥላቻ ነውና ጥላቻ መጥላት ወይም ድርጊት ብቻ ሳይሆን እኔ አንተን አለመውደድ የጥላቻ የመጀመሪያው መነሻ ነው ብለን ስለምናስብ አለመውደድ ጥላቻ ነው ብለን ነው የጀመርነው። ስለዚህ መውደድና ፍቅር ብቸኛ ምሳሌ ነው በሚል መርህ ላይ ነው የተመሰረትንበት። መስቀል አደባባይ እናስባለን። ትልቁ የኢትዮጵያ የሬሳ ሳጥን ይዘጋጃል። ሁላችንም ጥላቻችንን እዛ ውስጥ ላይ እናዘጋጃለን። በከፍተኛ ሴኩሪቲ የሚጠበቅ ከፍተኛ የመቃብር ቦታ ይኖረናል። ሁሉም ኢትዮጵያዊ እንደየባህሉ ነጭ ለብሶ እየጨፈረ እየዘፈነ ይህንን ጥላቻ ወስደን እንቀብራለን። ትውልድ በሙሉ ስለ ወንድሙ ስለ ሌላ ማንነት ስለተለያየ ጉዳይ ጥላቻ በተሰማ ቁጥር እዛ ቦታ ላይ እየሄደ የጥላቻን መቅበሪያ ክፍት ቦታ ተቀምጦለት ጥላቻውን የሚናዘዝበት ፍቅሩን የሚያስቀጥልበት ቦታ ይሆናል ማለት ነው። አሻሪ የሚያስፈልገኝ ይመስለኛል።
ሚካኤል አለማየሁ እባላለሁ። የአሻም ሬዲዮ ፕሮግራም አዘጋጅና አቅራቢ ነኝ። ሁለቱ ጉዳዮች ላይ የሽጋብቻ ላይ እንዳለ ሆኖ ሁለተኛው ዓመታዊ ይሁን ለዚህ ዓመት ብቻ ይሁን እሱ ላይ ማብራሪያ ቢሰጡን። እቺ ጥላቻ ቀበራ ብዙ ጉዳዮችን ግምት ውስጥ ያስገባችሁት አልመሰለኝም። አንደኛ አሁን የአጠቃላይ በሀገሪቷ የምክክር ኮሚሽኑ ቻሌንጁን ፈተናውን እንኳን ኮንሲደር ያደረጋችሁት አልመሰለኝም። የኢትዮጵያ ጉዳይ የሰላም ጉዳይ ከብዙ ነገር ጋር ይያያዛል። እሱን ካልተረዳ መፍትሄ ማምጣቱ በጣም ቻሌንጅ። ምናልባት ከኮሚሽኑ ጋር ታወሩ ሰማያዊ የተወሰነ መረጃዎች ይኖራሉ። እንዲሁ ሴሌብሬት ለማድረግ ምናምን ትዕይንቱን እንዲወጣም ሳቢ ሊሆን ይችላል። ግን ሪሊ ኢትዮጵያ ላይ ሰላም ያመጣል ማለት አልቻለም። ይሄ በጣም ነገሮች ከግምት ውስጥ ያልገቡበት ሁኔታ ነው የሚሆነው። ወንደ አንድ ግል ተቋም እዛ ላይ ለምዳተቆራችሁ ግልጽ አለ። ምናልባት የምትመሰርቷላቸው ቤተሰብ ላይ ያንን እንደ አንድ ጉዳይ መያዝ ነው እንጂ የሚሆነው። አንደኛ የሰላም ሚኒስቴር ተቋቁማ እንደምታውቁት፣ እንደዛም ሆኖ ኢትዮጵያ ላይ ያለው የሰላም ሁኔታ ከጊዜ ወደ ጊዜ እንኳን መሻሻል የሚያሳይ ነው። በጣም ኮምፕሌክስ ነው። እሱን ሪሊ አንደርስታንድ ማለት ነው። ይሄ እንትን ሀሳቡ አይዲያል ስለሆነ ምናምን ኢንትረስቲንግ ስለሆነ ሊያስጨበጭብ ይችላል። ግን ሪሊ መሬት ያለው ፋክት በጣም ያስከፋል። you have to understand that መጀመሪያ። ሁለተኛ የኢትዮጵያ የሃይማኖት ተቋማት ጉባኤ አለ ነው። በተቻለ አቅም ሃይማኖቶቹ የሚቆሙባቸው መርሆች አሉ። ሰላም ላይ፣ ፍቅር ላይ፣ ይቅርታ ላይ። እሱም ሆኖ ምን ያህል የሰራው ስለዚህ እሱን ፕሮጀክት ሪሊ ኢንደፕስ ሪሊ ብታስቡበት አንድ ካልሆነ ብታው በጣም ቻሌንጅ ነው እንደምታስቡት። የሌሎችን ሀገራት ተሞክሮ መውሰድ ይቻላል። የእርስ በርስ ግጭት ውስጥ የነበሩት እንዴት ሪኮርድ እንደመጡ ፕሮፌሰር እስቂያስ አሰፋ ሰላምና የሰላምና እርቅ ትርጉምና መንገዶች የሚል አንድ ክሪቲካል መጽሐፍ ጽፈዋል። እሳቸው ኤክስፒሪየንስ ስላላቸውን ኤክስፐርቲዝ ስለሆነ እዚህ አሳትመው አሰራጭተውት ከመሆኑ በፊት ለማድረግ በሚሰራበት ጊዜ አሳትመው ዲስትሪቢዩት አድርገው ይሄ ነገር እንደሚመጣ ስለገቡ ዲስትሪቢዩት አድርገው ብዙ ርቀት ሄደው እንደ ኃላፊነት ተወጡት እንጂ እንደ እሳቸው በቅርበትም ስለማገኛቸው እናወራለን። እሱን ጉዳይ በጣም የታሰበበት የሚል ነው። ሌሎቹ ፕሮጀክቶች ለምሳሌ የጋብቻ ላይ መሰረት ስለሚያደርግ የዚህም ተቋም አንዱ ፋውንዴሽን እዛ ላይ ስለሆነ እዛ ላይ መሰረት ያደርጉ ነገሮች ተጨማሪ ቢሰሩ ጥሩ ነው እና አንድ ጋዜጣዊ መግለጫ ላይ አንድ ድርጅቱን ማነግራቸው ተቋም መጣ የተወሰነ መቶ ነው ምናምን መኪና አስገባል ብለዋል በመግለጫው ላይ። ይህም በማስገባት ጂፒኤስ ይኖረዋል ምናምን፣ ስለዚህ የከተማዋን ትራንስፖርት ይከታል። እዚህ ቻገር ትራንስፖርት የመቶ መኪና ፕሮጀክት ሆነ። ስለዚህ ጥላቻን በመቅበር ብቻ ይሆናል። ፕሮሰስ አሉ፣ ሳይኮሎጂካል ፕሮሰስ፣ ኢኮኖሚካል ጉዳዮች አሉ፣ ብዙ ጉዳዮች አሉ። ፖለቲካል ኢሹ አለ። ኢትዮጵያ ሰላም እሱን ክሪቲካል የሚታይ የሚል ክሪቲካል የሆነ ጉዳይ ስለሆነ በዛ ብታስቡት የሚል ነው። ይህንን ማለት ለእኔስ ሊና ስላልፈቀደ አመሰግናለሁ። ይህንን ኢቨንት ከማካሄዳችን በፊት ሳይክሊክ ኢቨንት ባህር ያለው የመጀመሪያ የምናደርገው ከመዲናችን አዲስ አበባ ወደ ሁሉም የኢትዮጵያ ክፍሎች ያለውን ጥላቻ ሰብስቦ ለማምጣት ልክ የኢትዮጵያ ህዳሴ ግድብ ዋንጫ እንደዞረበት ሁሉ የሬሳ ሳጥን ፕሮቶታይፕ ያለው ሞዴል አዘጋጅተን እሱን በየክልሎች እናዞራለን። ስለ ወንድምህ፣ ስለ ሃይማኖት፣ ስለተለያየ አስተሳሰብ ያለንን ቅሬታ እዛ ውስጥ ላይ እንጨምራለን። ልክ ቀኑ እንደደረሰ ከ3 ቀን በፊት አዲስ አበባ ተጓጉዞ ይገባል። ይሄ የሬሳ ሳጥን ነው የሚሆነው። ሌሎችም እዚህ ከተማችን ላይ የሚዘጋጁ ከፍተኛ ባህር መዝገቦች ይኖራሉ። እነዚህን ኑዛዜዎች ሁሉ ከሰበሰብን በኋላ በአጠቃላይ እስከ 100,000 ድረስ የሚሳተፍበት የኢቨንት ተሳታፊ ባለበት መልኩ የኢትዮጵያን፣ የዓለማችንን፣ የአፍሪካን ታላቁን የጥላቻ መቀበሪያ መቃብርን ይፋ እናደርጋለን። ቀጣይ አፍሪካውያኖች መጥተው ቀብራቸውን ይፈጽማሉ። ዓለም መታ ቀብሯን እዚሁ ትፈጽማለች ማለት ነው። እንግዲህ በኢትዮጵያ ሁኔታ ጥላቻ ምን ያክል መሪር እንደሆነ ለማሰብ ስለ ጥላቻ የተሰበክነውን ያሁን ሳይሆን ጥላቻ ያበቀለውን ዘርቶ ፍሬ የሆነብን በድርጊት ደረጃ ልባችንን ቀስፎ ከመያዝ ባለፈ የምንወዳቸውን ውዶቻችንን በሚሊዮን ያሳጣ ጉዳይ ነው። ይህንን በሚሊዮን ያሳጣንን ጉዳይ ቀጣይን ትውልድ በሚሊዮን እንዳያሳጣ
የምትመጣው ሀገር የሰላምና የመተሳሰብ እንድትሆን ስለ ነገ ኢትዮጵያ ሲያስብ እኔ ብሩክ ልጅን ወልጄ ሳሳድግ የማልዘጋበት ሀገርና ወንድም እህት እንዲኖረው በማሰብ የታሰበ ነው። ሁላችንም ከቋንቋችን ከማንነታችን ከሁሉም መገለጫዎችን በላይ ሆነን ስብዕናችንና የተሰጠንን ጠብቀን የምናስተላልፋትን የነገ ኢትዮጵያንና የነገን ሀገር የምንመሰረትበት ነው። በዚህ ላይ ለሶስት አካላቶች መሰረታዊ ጥሪ ማድረግ እወዳለሁ። በመጀመሪያ በወንጌል ስርዓት እንዲሁም በከበረ ቁርአን ስለ ፍቅር፣ ስለ እምነት፣ ስለ መተሳሰብ ከጥላቻ የጸዳ ስብዕናን ያስተማራችሁን የተለያያችሁ በተለያየ ስምና ዶክትሪን የምትገኙ የሃይማኖት ተቋማቶች ከያሜንት ዓላማ ጋር በመቆም የትውልድንና የስብዕናን ጥላቻ ለምንቀብርበት ለዚህ መርሃ ግብር አብራችሁ እንድትቆሙ ጥሪ እናስተላልፋለን። ሁለተኛ በተለያየ በአዎንታዊም ባሉታዊ መድረክ ሁሉ የጥላቻን አስተሳሰብ የጥላቻን ጽሁፎችና ድርጊቶችን በማራገብ ላይ የቆያችሁ የሚዲያ አካላት አሁን ደግሞ መመለስን የምታስቡ ሁሉ ከዚህ የጥላቻ ቀበራ ስነ ስርዓት ጋር አብረን ንስሐ የምንገባበትን ፕላትፎርም ያዘጋጀን መሆናችንን እንገልጻለን። በመቀጠልም ደግሞ በተለያየ መንገድ ጥላቻው ጮክ ብሎ ሲሰማ ስለ ፍቅር ወንጌላዊ ሆናችሁ የተሰለፋችሁ የቀደማችሁ በፍቅር መድረኩ ውስጥ ላይ ብዙ የሰበካችሁ የሚዲያ አካላት ደግሞ አሁን እናንተ የተሰበካችሁት ፍቅር አደባባይ ወጥቶ ጥላቻ ሊቀበር ነውና ቅድም የቲያትር ጥበባት ተዋናያኖቹ በጥበብ ልባቸው ሰይጣኑን ቀብሮት ፍቅርን እንዳነገሱት እንዲሁ የኢትዮጵያና የአፍሪካን ጥላቻ ቀብረን ሰላሟና ተስፋዋን ነገና አንድነቷን ልናበስር ቀኛችን አንስተናልና ቀኛችሁን አውሱን ለማለት እወዳለሁ። እንደ መንግስትና መንግስታዊ ያልሆናችሁ ድርጅቶች ደግሞ በአጠቃላይ ይህ የግለሰብ ስራ አይደለም፣ ይህ የግል ድርጅት ስራ አይደለም። ይህ ለትርፍ የሚሰራ ሳይሆን ለሀገር የሚሰራ ነው፣ ለአህጉር የሚሰራ ነው። ኢትዮጵያን የመስራት ኃላፊነት የሁሉም ኢትዮጵያኖች ነው። ሀገር ስንሰራ ሀገረኞች በሙሉ ከጎናችን እንደሚቆሙ እናምናለንና የኢትዮጵያ ሀገርና ሀገረኞች በሙሉ ከዚህ ፕሮጀክት ጎን አብራችሁ እንድትቆሙ ጥሪያችንን እናስተላልፋለን። ገረለማየሁ ባላለው የአሻም ሬዲዮ ፕሮግራም አዘጋጅና አቅራቢ ነኝ። ሁለቱ ጉዳዮች ላይ የሽጋብቻ ላይ እንዳለ ሆኖ ሁለተኛው አመታዊ ይሁን ለዚህ አመት ብቻ ይሁን እሱ ላይ ማብራሪያ ቢሰጡን። እቺ ጥላቻ ቀበራ ብዙ ጉዳዮችን በግምት ውስጥ ያስገባችሁት አልመሰለኝም። አንደኛ አሁን የአጠቃላይ በሀገሪቷ የምክክር ኮሚሽኑ ቻሌንጁን ፈተናውን እንኳን ኮንሲደር ያደረጋችሁት አልመሰለኝም። ኢትዮጵያ የኢትዮጵያ ጉዳይ የሰላም ጉዳይ ከብዙ ነገር ጋር ይያያዛል። እሱን ካልተረዳ መፍትሄ ማምጣቱ በጣም ቻሌንጅ። ምናልባት ከኮሚሽኑ ጋር ታወሩ ሰማያዊ የተወሰነ መረጃዎች ይኖራሉ። እንዲሁ ሴሌብሬት ለማድረግ ምናምን ትዕይንቱን እንዲወጣም ሳቢ ሊሆን ይችላል። ግን ሪሊ ኢትዮጵያ ላይ ሰላም ያመጣል ማለት አልቻለም። ይሄ በጣም ነገሮች ከግምት ውስጥ ያልገቡበት ሁኔታ ነው የሚሆነው። ወንደ አንድ ግል ተቋም እዛ ላይ ለምዳተቆራችሁ ግልጽ አለ። ምናልባት የምትመሰርቷላቸው ቤተሰብ ላይ ያንን እንደ አንድ ጉዳይ መያዝ ነው እንጂ የሚሆነው። አንደኛ የሰላም ሚኒስቴር ተቋቁማ እንደምታውቁት እንደዛም ሆኖ ኢትዮጵያ ላይ ያለው የሰላም ሁኔታ ከጊዜ ወደ ጊዜ እንኳን መሻሻል የሚያሳይ ነው። በጣም ኮምፕሌክስ ነው። እሱን ሪሊ አንደርስታንድ ማለት ነው። ይሄ እንትን ሀሳቡ አይዲያል ስለሆነ ምናምን ኢንትረስቲንግ ስለሆነ ሊያስጨበጭብ ይችላል። ግን ሪሊ መሬት ያለው ፋክት በጣም ያስከፋል። you have to understand that መጀመሪያ። ሁለተኛ የኢትዮጵያ የሃይማኖት ተቋማት ጉባኤ አለ ነው። በተቻለ አቅም ሃይማኖቶቹ የሚቆሙባቸው መርሆች አሉ። ሰላም ላይ፣ ፍቅር ላይ፣ ይቅርታ ላይ እሱም ሆኖ ምን ያህል የሰራው ስለዚህ እሱን ፕሮጀክት ሪሊ ኢንደፕስ ሪሊ ብታስቡበት አንድ ካልሆነ በጣም ቻሌንጅ ነው እንደምታስቡት። የሌሎችን ሀገራት ተሞክሮ መውሰድ ይቻላል። የእርስ በርስ ግጭት ውስጥ የነበሩት እንዴት ሪኮርድ እንደመጡ ፕሮፌሰር እስቂያስ አሰፋ ሰላምና የሰላምና እርቅ ትርጉምና መንገዶች የሚል አንድ ክሪቲካል መጽሐፍ ጽፈዋል። እሳቸው ኤክስፒሪየንስ ስላላቸውን ኤክስፐርቲዝ ስለሆነ እዚህ አሳትመው አሰራጭተውት ከመሆኑ በፊት ለማድረግ በሚሰራበት ጊዜ አሳትመው ዲስትሪቢዩት አድርገው ይሄ ነገር እንደሚመጣ ስለገቡ ዲስትሪቢዩት አድርገው ብዙ ርቀት ሄደዋል። እንደ ኃላፊነት ተወጡት እንጂ እንደ እሳቸው በቅርበትም ስለማገኛቸው እናወራለን። እሱን ጉዳይ በጣም ታሰበ የሚል
ሌሎቹ ፕሮጀክቶች ለምሳሌ የጋብቻ ላይ መሰረት ስለሚያደርግ የዚህም ተቋም አንዱ ፋውንዴሽን እዛ ላይ ስለሆነ እዛ ላይ መሰረት ያደርጉ ነገሮች ተጨማሪ ቢሰሩ ጥሩ ነው እና አንድ ጋዜጣዊ መግለጫ ላይ አንድ ድርጅቱን ማነግራቸው ተቋም መጣ የተወሰነ መቶ ነው ምናምን መኪና አስገባል ብለዋል በመግለጫው ላይ። ይህም በማስገባት ጂፒኤስ ይኖረዋል ምናምን፣ ስለዚህ የከተማዋን ትራንስፖርት ይከታለዋል። በሌላ እዚህ ሀገር ትራንስፖርት የመቶ መኪና ፕሮጀክት ሆነ። ስለዚህ ጥላቻን በመቅበር ብቻ ይሆናል። ፕሮሰስ አሉ፣ ሳይኮሎጂካል ፕሮሰስ፣ ኢኮኖሚካል ጉዳዮች አሉ፣ ብዙ ጉዳዮች አሉ። ፖለቲካል ኢሹ አለ ኢትዮጵያ ሰላም እሱን ክሪቲካሊ የሚታይ የሚል ክሪቲካል የሆነ ጉዳይ ስለሆነ በዛ ብታስቡት የሚል ነው። ይህንን ማለት ለእኔስ ህሊና ስላልፈቀደ አመሰግናለሁ። አመሰግናለሁ። ብሩክ ይበልጣል መናኸሪያ ፊልም ኢትዮ አምራዊ ሬዲዮ ፕሮግራም ነው። እዛ ነው የመጣሁት። የሚለው ጥያቄ የሺ ጋብቻ ላይ የተጋቡ ሰዎች ናቸው የሚያከብሩት ወይስ ከዛ ውጭ አሉ ትዳር የፈቱ ሰዎች በዚህ እናንተ ያዘጋጃችሁት አንቨርሰሪ ላይ ይሳተፋሉ የሚለው ነው። ከዛ ውጭ ግን ይሄ ጥላቻ ቀበራ ሀሳቡ በጣም ጥሩ ነው። እንደ ሀሳብ በጣም ደስ የሚል ሀሳብ አለው። ግን በምን ያህል ጊዜ የሚከበረው ተከታታይ ቀናቶች አሉት የሚቆየው? አሁን ለምሳሌ አሁን የመጀመሪያው ዙር ምን ያህል ጊዜ አዲስ አበባ ላይ ይቆያል? ክልሎች ላይ ሲሄደስ እዛም ያለው ምን ያህል ልዩነት አለው? እናንተ የተዘጋጃችሁበት መንገድ አለው የሚለው ነው። ከዛ ውጭ ደግሞ መቼና መቼ ነው የሚከበረው? ምናልባት ከተከበረ ማለት ሀሳቡ ትልቅ ነው። አሁን ሚኪ እንዳለው ትልቅ ሀሳብ ነው። እንደ ሀገር ብዙ ሰዎችን ሊያሳትፍ የሚችል ጉዳይ ነው እና የሃይማኖት ተቋማት በራሳቸው መልኩ ያው ንስሐ ለምሳሌ የሚያስገባ ነው። ሌላው ዓላማው ግልጽ ነው እና እንደ ኦርቶዶክስ ተዋሕዶ እምነት ተከታይ ንስሐ ሲገባ በካህናት በራሱ መንገድ አለ፣ የራሱ ለምንነት የራሱ ነገር አለ እና እናንተ ደግሞ እንደ ተቋም ስትመጡ አጠቃላይ ኢትዮጵያን ሕዝብ ይዛችሁ ወክላችሁ እንሰራለን እየተባለ ያለው እና ምን ያክል ነው? ምን ያክል ጥናት አድርጋችሁበታል? ዝግጅቱ ምን ይመስላል የሚለው ነው። አመሰግናለሁ። አመሰግናለሁ። ቴዎድሮስ ካሳ እባላለሁ። ከዜና 4 የመረጃ ነው። እኔም በዚህ በጥላቻ ቀበራው ላይ የተወሰነ ጥያቄ ኮሚኒቲን ለማድረግ ነው እና መንግስት ብዙ ጊዜ የአደባባይ በዓላት ይሻላል ታውቃላችሁ፣ ሁላችሁም ግልጽ የሆነ ነገር ነው። እሱ ምንድነው አንዳንዴ የአደባባይ በዓላት ላይ ሌሎች ያልተገቡ መልዕክቶች ይተላለፋሉ ይመስላችኋል። ከዚህ የተነሳ ይሄ አሁን በአደባባይ የሚደረገው ነገር አንዱ ያልተገባ ነገር ሊያስተላልፍበት ይችላል። ለምሳሌ በዓለም ላይ አሸባሪ የሚባል ነገር የለም። ቢንላደን ለአሜሪካ አሸባሪ ቢሆን ለታሊባን ደግሞ ነፃ አውጪ ነው። ስለዚህ አንዱ ለአንዱ የአንድ ጠላት ተብሎ ሲቀበል ያለኛው ደግሞ እና መንግስት እንደዚህ አሁን በብዛት በተለይ ሃይማኖት በዓላት ላይ ወይ ደግሞ እንደዚህ የአደባባይ በዓላት ላይ ከፍተኛ ስጋት ያለው በየጊዜው የጥበቃ ማዕት የሚያደርገው ምንም የሚያደርገው ከምንም ነገር በመነሳት አይደለም። ይሄ ጥላቻ ቀበራው ላይ እንደው ሌላ ፖለቲሳይዝ ቢደረግ ያልተገቡ መፈክሮች ቢወጡ ያልተገቡ አለባበሶች ቢኖሩ የሶሻል ሚዲያ ዛሬ ሁሉም በእጁ በስልኩ ነው ያለው እና ከኋላና ከፊት ሆኖ ያ ትልቁ ዓላማችን ምንድን ነው? ጥላቻን እንቀብራለን በምንልበት ጊዜ እያንዳንዱ ሰው የራሱ የሆነ ነገሮች እንዳሉት ዲፕ የሆነ ነገር እንዳለ እናውቃለን። ግን ማጆሪቲው ኢትዮጵያዊ ምንድን ነው አቋሙ ነው? ለምሳሌ ጥላቻን የሚሰብክ አለ፣ እንደገና ደግሞ ፍቅርን የሚሰብክ አለ። ፍቅርን የሚሰብከው አካል ኦልሞስት ዝም ብሎ ነው ያለው። ምክንያቱም የአቅምና የጉልበት ጉዳይ ነው ጥላቻ። አሁን ለምሳሌ ብንወስድ ደቡብ አፍሪካን መውሰድ እንችላለን፣ ሩዋንዳን መውሰድ እንችላለን፣ ሌሎች ሀገሮች መውሰድ እንችላለን። የሆነ ነገር ላይ መጀመር አለበት። ያ ደግሞ የሚጀመረው ምናልባት ከማንኛውም ነገር ነፃ ከሆኑ አካላት ነው መጀመር ያለበት ብለን እናምናለን በግላችን። የሺ ጋብቻን ስንጀምር የሺ ጋብቻ በርካታ ሰዎች ምናልባት ሊዳሩ ወይ ደግሞ ሊያገቡ የማይችሉ ሰዎችን የዳረ ተቋም ነው። ሀሳቡም ጥሩ ነው። በተለያየ መንገድ እንደ ሀገርም ጠቀሜታው ከፍተኛ ሲጀመር እስካሁንም ድረስ ማለት ነው። ያሜት በራሱ አብዛኛው ወጪ ከበር አድርጎ የሚሄደው ለምንድን ነው? መልካም ነገር አሸንፎ ለመውጣት ጊዜ እንደሚፈጅ ስለምናምን ነው። ጥላቻንም እንቀብራለን በምንልበት ጊዜ
ጥላቻ ተቀበረ ተብሎ እንደሞተ ሰው እዛው ተረስቶ ይቀራል ማለት አይደለም። ግን ፕሮሰስ ነው አይደል? 1 ሲደመር 1 ነው 2 ነው። 1 ሲደመር 1 10 አይሆንም። ገብቷል? ስለዚህ እኛ 1 ብለን እንጀምራለን። 1 አስተማሪ ነገር እናደርጋለን። ሌላው ህብረተሰብ ደግሞ ይከተላል። ሳይለንት ማጆሪቲው ጥላቻን አይወድም በየትኛው መመዘኛ ማለት ነው። ሳይለንት ማጆሪቲው ድምፁ የሚወጣበት ወደ አገር አላለም ድምፁ በአገር ደረጃ አላለም ከፍ የሚልበትን ኦፖርቹኒቲ ነው እኛ መፍጠር የምንፈልገው። ያንን በማድረግ ማለት ሰው እኮ ከራሱ ጋር ተጣጥቷል ባይዘው እንኳን ከሌላው አካል ጋር አይደል። ግን እያንዳንዱ ሰው ከራሱ ጋር እንዲታረቅ ሁኔታውን ፋሲሊቴት ማድረግ ይሄን ስናደርግ ከሰላም ሚኒስቴር ጋር አብረን እንሰራለን፣ ከሃይማኖት ተቋማት ጋር አብረን እንሰራለን፣ ከሚመለከቱ አካላት በሙሉ ጋር አብረን እንሰራለን፣ ከተቋሚ ፓርቲዎች ጋር ከገዢ ፓርቲ ጋር ከሁሉ ጋር በመስራት አንድ ሲምቦሊክ የሆነ ነገር እኛ ጥላቻን ከኢትዮጵያ እናጠፋለን አይደል። ሰይጣን እስካለ ጥላቻ አይጠፋም። በነገራችን ግን እናቀዘቅዘዋለን ነው ቅድም እንደተደፋው ሰውዬ ማለት ነው። ያንን ለማድረግ ነው እንጂ ሲምቦሊክ የሆነ ነገር ለመጀመር ነው። አትሊስት ጥላቻን የሚጠሉ ጥላቻን የሚጸየፍ ትውልድ አለ ለማለት ነው እንጂ እነሱን በማሳየት አይደለም። እነሱ ማጆሪቲዎቹ እየወጡ ጥላቻ ሰባኪው እየቀነሰ ነው። ሌላው በተለያየ መንገድ አሁን ኮሚሽኑም አለ ሌላውም አለ የእርቅ ስነ ስርዓቱን እኮ ያካሄደ እኛ እኮ እዛ ውስጥ አንገባም። የራሳችን ነገር ነው የምንሰራው ማለት ነው። ስለዚህ ከዚህ ተነስተን አንተም ብለዋል ጥላቻን አንተም አትፈልግም አይደል? ፈልጋለህ። ስለዚህ ጥላቻን ይፈልጋል እዚህ ከሌላ ጨብጭው ጥላቻን እንቀብራለን። በቃ ትንሽም ትሁን ትልቅ ጥላቻን እንቀብራለን።